ለዚህ ሰማዕትነት አሳልፎ አልሰጠም። የኔና የናንተ ሰማዕትነት ማለት ነው የእግዚአብሔርን ቃል መስማት ነው፣ በደጁ በቤቱ መጽናት ነው፣ ወደዚህ መምጣት መመላለስ ነው፣ በኪዳኑ በቅዳሴው በወንጌሉ መጽናት ነው፣ ንስሐ መግባት ነው፣ ቅዱስ ሥጋውን ክቡር ደሙን መብላት ነው። ይሄንን ሰማዕትነት እንኳን መቀበል ያቃተን ሰዎች አለን። ትልቅ ሰይፍ ሆኖብን፣ ይሄ ከሰይፍ በልጦብን ማለት ነው። ይሄንን እንኳን መቀበል ያቃተን አለን። ይሄንን ሰማዕትነት እንኳን። ስለዚህ የኔና የናንተ ሰማዕትነት ያደረገው ይሄንን ነው። ልክ በዘመነ ሰማዕታት የነበረውን ዘመን ያ ዘመን ተመልሶ በዚህ ዘመን ቢሆን ማን ነው እስኪ የሚቋቋም? ሁላችንም ተበትነን ከግቢ እንወጣ ነበር እንዴ? እንወጣ ነበር። ማን ነው ጸንቶ የሚቆም? አንገታችን ላይ ክር የምናስረው ለምንድን ነው? ያሰርንበትን እንኳን ምክንያቱን ምሳሌውን ያላወቅንበት፣ አስተምሮቱን እንኳን ያላወቅንበት ነው። በስመ ክርስቲያን በመስቀል ክርስቲያን አንገታችን ላይ ማህተብ ክር መስቀል በማድረግ ብቻ የተንጠለጠለ ለምንድን ነው የምናስረው? በመጽሐፈ ምሳሌ እኮ ይናገራል እኮ ሃይማኖትን በአንገት እሰራት ብቻ አይደለም። የኛ ዘመን በአንገታችን ብቻ ነው። በዘመነ ሰማዕታት በልባቸው ያሳ ሃይማኖትን በአንገት እሰራት፣ በልብም ጽላት ጻፋት፣ ስትሄድ ይምርሃል፣ ስተኛም ይጠብቅሃል ይላል። ማን? ሃይማኖታችን በአንገታችን እንሰራት። ሌላውስ በልባችን ጽላት ምን እንበላት? እንጻፋት፣ እንሰራት ይላል። ስለዚህ ለምንድን ነው አንገታችን ላይ ክር የምናስረው? አባቶቻችን ይናገራሉ። ለምንድን ነው እጃችን ላይ ማናስረው? ለምንድን ነው እግራችን ላይ ማናስረው? ዛሬ ዘመኑ ተራቆ ማለት ነው። ሰዎች ወንዶችም ሴቶችም እግራቸው ላይ ያስራሉ፣ እጃቸው ላይ ያስራሉ፣ ምስጢሩን ያላወቁ። ለምን አናስርማ? ቤተክርስቲያን እኮ አንገት ላይ ነው እንጂ እጅ ላይ ሰርቆ አይደለም የምትሉ። ምሳሌ ያለው መጽሐፍ ቅዱስን መሰረት እኮ በማድረግ ነው አንገት ላይ የሚታሰረው። ለምንድን ነው? እጃችንን ብንቆረጥ ቶሎ እንሞታለን? እጃችንን ተቆርጠን መኖር እንችላለን? አንችልም? አይሰማም። እንችላለን አይደለ? አንገታችንንስ ብንቆረጥ እንችላለን? አዎ፣ ሙሉ ህይወታችን ያለው በተለይ አንገታችን ላይ ነው። ይሄ ተቆረጠ ማለት ዋና ሞተው ይሄ ነው። ስለዚህ ምን እንላለን? እንሞታለን። ይሄ ማለት ምን ማለት ነው? እኔ አንገቴን ለሃይማኖቴ እሰጣለሁ ማለት ነው። አንገቴን ለምን እሰጣለሁ? አንገታቸውን ለሃይማኖታቸው የሰጡ አባቶቻችን አሉ። ክብር ምስጋና ለእግዚአብሔር። አመስግኗቸው እነሱን። አንገታቸውን ለሃይማኖታቸው የሰጡ አሉ። ዛሬ በዘመናችን ማን ነው አንገቱን ለሃይማኖቱ የሚሰጥ? እኔና እናንተ እስቲ እውነትን እናገር። እንኳን አንገታችንን ገንዘባችንን ለመስጠት ተቸግረናል። ዛሬ ራሳችንን ለመስጠት ተቸግረናል። ታዲያ እኔና እናንተ በመልካም መሬት ላይ የወደቀ ዘር ለማለት ያስችለናል ወይ? ያስችላል? አያችሁ፣ አባቶቻችን አንገታቸውን ለሃይማኖታቸው ሰጥተዋል። እኔ ክርስቲያን ነኝ እያሉ አንገታቸውን ተቀልተዋል። እኔ ክርስቲያን ነኝ ብሎ ገንዘቡን የሚሰጥ ጠፍቷል። የላችሁም እያልኩ አይደል፣ የምትሰጡ አላችሁ። ራሳቸውን የሚሰጡ አሉ። እኔ አገልጋይ ሆናለሁ ብሎ የሚሰጡ አሉ። ዛሬ ራሱን የሚሰጥ ትውልድ አለ። ገንዘቡን የሚሰጥ አለ። ሐሳቡን የሚሰጥ አለ። የሚያካፍል የሚያጋራ አለ? የለም። እግዚአብሔር ያንን ዘመን በቸርነቱ ይመልስልን። ስለዚህ ማለት ነው ያ በሾክ መሃል የወደቀ ዘር ማለት ነው አንቆ ምንድነው በአለት ላይ የወደቀ በጭንጫ ላይ የወደቀ መልካም ፍሬ እንዳያፈራ። ስለዚህ ምን አለ ማለት እርጥበት የለውም ማለት ነው። የኔና የናንተም ልብ ደንድኖ የእግዚአብሔርን ቃል ላለመስማት ጆሮአችን ፊታችን የምናዞር አለ ማለት ነው። ሶስተኛው ላሳጠረው ጊዜ እየወሰድኩባችሁ ነው መሰለኝ። በሾህ መካከል የወደቀ ዘር ይላል። እሾክ አንቆት ያዘው፣ መልካም ፍሬም እንዳያፈራ፣ ገበሬውም እንዳይጠቀም እሾኩ አንቆት ያዘው ይላል። ያ በሾክ የተመሰለው እንግዲህ በዚህ ዓለም ባለጠግነትና በባለ ሀብት የሚመሰል ይላል። ሁሉም ሀብታም መንግስተ ሰማያት አይገባም ማለት አይደለም፣ አጠቃቀሙ ይወስናል። ስለዚህ ሀብታም መንግስተ ሰማያት የሚገባልም አይገባምም አይባልም። ምክንያቱም አጠቃቀሙን ካወቀበት ይገባል፣ አጠቃቀሙን ካላወቀበት ደግሞ አይገባም። ድሃ ስለሆነ ደግሞ መንግስተ ሰማያት ይገባል ማለት አይቻልም። ስላልሆነም አይገባም፣ ስለሆነም ይገባል የምንልበት አይደለም። አጠቃቀሙን አካሄዳችን ነው የሚወስነው። ሀብታም ስለሆነ መንግስተ ሰማያትን አናጣም፣ ሀብታም ስለሆንን ደግሞ እንገባለን ብለንም መመጻደቅም አንችልም። አጠቃቀማችን ይወስናል ማለት ነው። ስለዚህ በዚህ ዓለም ባለጠግነትና በሀብት ታስረው የእግዚአብሔርን ቃል እንዳይሰሙ በእግዚአብሔር ቃል እንዳያምኑ በሀብታቸውና በገንዘባቸው ተታለው ወደ ኋላ እንዲመለሱ የሚሆኑ ናቸው ይላል። በማቴዎስ ወንጌል ምዕራፍ 19 ላይ መመልከት ትችላላችሁ። አንድ ባለጠጋ መጥቶ ጌታ ሆይ እግዚአብሔር ስለዚህ አንተን ልከተል እወዳለሁ ብሎ የመጣ ሰው አለ። ያለ ባለጠጋ ወይ ደግሞ ያ ባለ ሀብት አለ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ አስተምሮ ገስጾ ያ ሰው ገንዘቡ አታሎት እንዴት እንደተመለሰ እናንተ አንብቡት፣ ከሰዓት አንፃር ማለት ነው። እንዴት እንደተመለሰ መመልከት ትችላላችሁ። ስለዚህ እኔና እናንተም እንዳንጸድቅ
እግዚአብሔርን እንዳናመልክ ወደ እግዚአብሔር እንዳንቀርብ ገንዘባችን እንቅፋት ይሆነብናለን። በምቾት ውስጥ ተጠልፈን የቀረናለን። ገንዘባችን እንቅፋት ሆነብን ማለት ነው። ምቾት ይሰጠናል፣ ድሎት ይሰጠናል። ስለዚህ ምን እናደርገው? ወደ እግዚአብሔር ቤት አንመጣም፣ እግዚአብሔርን አናመሰግንም። ጊዜ የምንሰጠው ለቤተ ክርስቲያን ለእግዚአብሔር ሳይሆን ለገንዘባችን፣ ለጨዋታ፣ ለድሎት፣ ለምቾት፣ ለመብል፣ ለመጠጥ ጊዜ እንሰጣለን ማለት ነው። ስለዚህ ማን ይረሳል ማለት ነው? እግዚአብሔር ይረሳል ማለት ነው። ስለዚህ በዚህ መስሎ አምላካችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። በዛ መካከል በባለጠግነታቸው ተይዘው ታስረው እግዚአብሔርን ወይም ኢየሱስ ክርስቶስን ላለመስማት የታሰሩ የታነቁ ሰዎች ስለነበሩ እንዲመለሱ አስተማራቸው ይላል። ሌላው ደግሞ በዛ መካከል እንግዲህ 120 ቤተሰብ ደግሞ ቃሉን ሰምተው አስተውለው ደግሞ ሁሉ ነገራቸውን ሁሉን ነገራቸውን ትተው እሱን የተከተሉ ስለነበሩ በመልካም መሬት ላይ የወደቀ ዘር አለና በመካከላቸው እንዳለ አስተማራቸው። እነሱን ምሰሉ፣ እነርሱን ተከተሉ፣ እነሱ እኔን ስለመሰሉና ስለተከተሉ ብሎ አስተማራቸው ይላል። ስለዚህ በመልካም መሬት ላይ የወደቀ ይላል በመልካም ልብ ላይ፣ በአስተዋይ ልብ ላይ፣ በየዋህ ልብ ላይ፣ ፍቅር ባለው ልብ ላይ፣ እግዚአብሔርን አባቶችን ካህናትን በሚሰማ ልብ ላይ የወደቀ ያ የእግዚአብሔር ቃል ግን ስራ ሰራ ይላል። መልካም ፍሬን አፈራ። ያ መልካም ፍሬ የተባለው ንስሐ መግባት ማለት ነው። ወደ ልባችን መመለስ ማለት ነው። ወደ ልባችን መመለስ፣ ወደ ልባችን እንድንመለስ እግዚአብሔር አምላካችን በቸርነቱ ይርዳል። ወደ ልባችን መመለስ ማለት ነው። ወደ ልባችን ተመልሰን ንስሐ ገብተን ማለት ንስሐ ማለት መመለስ፣ መጸጸት፣ መቆጨት፣ ማዘን ማለት ነው። ሐዘን፣ ጸጸት፣ ቁጭት ወይም መመለስ ወደ እግዚአብሔር መመለስ ማለት ነው። ስለዚህ ተጸጽተን ተቆጭተን ካለፈው ስህተታችን ካለፈው በደላችን ማለት ነው ተመልሰን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀበልን ማለት ፍሬ ያፈራን ማለት ነው። ምን አፈራን ማለት ነው? ፍሬ ያፈራን ማለት ነው። የኔና የእናንተ ልብ የትኛው ልብ ነው ካራቱ? እስቲ እናንተ መዝኑት። እቤታችሁ ገብታችሁ ተኝታችሁ ሐሳባችሁ ብዙ የሚሰበሰው ስተኙ ይመስለኛል። እዚህማ ስናወራ ከሰው ጋር ስንቀላቀልማ ያው ሐሳባችን ትኩረታችን የሚሆነው የታወቀ ነው። ስተኙ ግን ብዙ ጊዜ ተኝተን ሐሳባችን ትኩረታችን ይሰበሰባል። ብዙ ነገሮችን እናስባለን፣ እናሰላስላለን። እስቲ እናንተ የኔና የእናንተ ልቤ በየትኛው መሬት ላይ የተመሰለው ነው በሉና። ስለዚህ በእሾህ ላይ ከሆነ በአለት ላይ ከሆነ በመንገድ ላይ የወደቀ ከሆነ ከነዚህ ከሶስቱ አውጥታችሁ በመልካም መሬት ላይ የወደቀውን ልብ አድርግልኝ ብላችሁ እግዚአብሔር ልትለምኑ ያስፈልጋል። መልካም መሬት አድርግልኝ ብላችሁ ልትጸልዩ ያስፈልጋል። ስለዚህ በመልካም መሬት ላይ የወደቀው አንዱ 30 አንዱ 60 አንዱ 100 አፈራ። እንደ አባቶቻችን እንደ ሰማዕታት እንደ ጻድቃኑ እንደ ቅዱሳኑ እንደተመለሱት ንስሐ እንደገቡት እግዚአብሔርን እንዳመሰገኑት ወደ እግዚአብሔር እንደተመለሱት እንደነዛ ሰዎች ፍሬ እንዳፈሩት እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። ማን ይርዳን? ማን ይርዳን? እግዚአብሔር አምላካችን ይርዳል። እንግዲህ በሳይንሱ በስነ መለኮት አስተምሮ እንደው ከ30 ደቂቃ በላይ ይላሉና አባቶቻችን አንድ ሰው ከ20 እና ከ30 ደቂቃ በላይ መስማት አይችልም ይላል። ሐሳባችን በሌላ ነገር ይሰወራል ይላሉና 30 ደቂቃ ወሰድኩ መሰለኝ ሰዓቴን እያየሁ ነው ያስተማርኩና ስለዚህ ስለነበረን ጊዜ አምላካችን ለእግዚአብሔር ስም የከበረና የተመሰገነ ይሁን። ማን የተመሰገነ ይሁን? ማን የተመሰገነ ይሁን? እግዚአብሔርን ልብላችሁ አመስግኑት። እኔ ሃይላይቱን የነገርኳችሁ የተማማር ነው፣ ግን እናንተ ገብታችሁ በደንብ አስፍታችሁ አንድምታውን እያነበባችሁ አባቶችን እየጠየቃችሁ በደንብ ልትረዱና ልትገነዘቡ ያስፈልጋል። ስለዚህ ይሄንን አድርጉ። ቤታችሁ ገብታችሁ ልታነቡ ያስፈልጋል። አንድ ሰው ዕውቀት የሚያገኘው በምንድን ነው? በመስማት ብቻ አይደለም። በመስማት፣ በማንበብ፣ በመጠየቅ በእነዚህ ነገሮች ብዙ ነገሮችን ማግኘት ይችላል። የነዚህ የሶስቱ ነገሮች ስብስብ እኔና እናንተን ሙሉ ያደርጉናል ማለት ነውና ስለዚህ በመስማት ብቻ አይደለም ነገሮችን አንድ ላይ ያዋህዳችሁ እነዚህ ነገሮች ልትቀበሉ ያስፈልጋል። ቤታችሁ የሰማችሁትን ካላነበባችሁ ያነበባችሁትን ደግሞ አባቶችን መጣችሁ ካልጠየቃችሁ ስለዚህ ምን ነው ትሰናከላላችሁ ማለት ልትረዱና ልትገነዘቡ አትችሉም። ይሄን አድርጉ ለማለት እወዳለሁ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የከበረና የተመሰገነ ይሁን። እኛም በቃሉ ተለውጠን 30 60 100 ያማረ ፍሬ እንድናፈራ የስሙ ቀዳሽ የመንግስቱ ወራሽ እንድንሆን እግዚአብሔር አምላካችን በቸርነቱ ይርዳን። አንድ መልእክት ልናገርና ምናልባት ሳረሳው ከደብረ ሰንበት የተላለፈ መልእክት ስላለ ወደ ቀጣይ መርሃ ግብር እናልፋለን።
እሺ የደብሩ ሰንበት ቤት እንግዲህ እንደምትመለከቱት ከዚህ በፊት የመጀመሪያ ቁጥር 1 እንግዲህ የበገና ትምህርት ጀምረው አስመርቋል። ሁለተኛ ዙር ጀምረናል እያሉ ነው። የበገና ትምህርት ስልጠና ምናልባት መካከል ላይ ያላችሁ የተማራችሁ ሰዎች ትኖራላችሁ። እንግዲህ ይሄ በረከት ያልደረሳችሁ ሰዎች ደግሞ የደብሩ ሰንበት ትምህርት ቤት እንግዲህ ሁለተኛ ዙር በደብሩ ሰንበት ቤት እንግዲህ ምዝገባ ጀምረናል። መታችሁ እንድትመዘገቡ የበገና ስልጠና ጀምረናል። የ6 ወር ስልጠና ማለት ነውና ስለዚህ መታችሁ እየተመዘገባችሁ እንደ ቅዱስ ዳዊት በገናውን እየደረደራችሁ እግዚአብሔርን አመስግኑና በረከት አግኙ እያሉ ነውና መታችሁ ተመዝገቡ እያሉ ነው እንድትመዘገቡ። ሌላው ደግሞ ይሄንን ክረምቱን አስመልክቶ እንግዲህ እንዲሁ የደብሩ ሰንበት ቤትና የደብራችን እንዲሁ ስብከተ ወንጌል አንድ ላይ በመሆን እንግዲህ ኮርስ ተዘጋጅቷል። ስለዚህ ኮርስ ተዘጋጅቷል። ይሄ ኮርስ የተዘጋጀው ለሁላችንንም ያማከለ ነው። እንግዲህ የእድሜ ገደብ እንደሌለው ሁላ ይናገራል። ከዚህ በፊትም ተናግረናል። በተለይ ለልጆቻችሁ ማለት ነው ከህፃናት ማከለያን እስከ ወጣቶች ድረስ ማለት ነውና ሶስቱን ያማከለ ነውና ክረምትን ልጆቼ እንግዲህ ቤት ያሳልፋሉ ብላችሁ የተቸገራችሁ ካላችሁ በቤተ ክርስቲያን መጥተው እንዲያሳልፉ አድርጓቸው። በረከት እንዲያገኙ፣ መልካም ነገር እንዲማሩ፣ ጥሩ ነገር እንዲማሩ፣ እግዚአብሔር እንዲያመሰግኑ፣ ታዛዥ እንዲሆኑ ለእናንተ ስለዚህ ወደዚህ ወደ ቤተ ክርስቲያን እንድትልኩ በእግዚአብሔር ስም እናሳስባለን። ምዝገባ ተጀምሯል። ልጆቻችሁን ልካችሁ አስመዝግቡ፣ ወይም እናንተ መታችሁ ተመዝገቡላቸውና ስማቸውን ማለት በእነሱ ስም ተመዝገባችሁ የሚመጡበትንም ቀን በዛው መልእክቱን፣ ቀኑን፣ ሰዓቱን እየተነገራችሁ ትሄዳላችሁ ማለት ነው። ስለዚህ በይበልጥ ደግሞ መጨረሻ ላይ በደንብ አብራርቼ እነግራችኋለሁ። ይሄንንም ካለን ጊዜና ሰዓት አንጻር ለመፍጠን ብዬ ነው። ተመዝገቡ